ሰላም ሰላም ፋሚሊዎቼ እንዴት ናችሁ? ደህና ናችሁልኝ ወይ? እንዴት ሰነበታችሁ? እንዴት ከረማችሁ? ስራ፣ ጤና ሁሉ አማን፣ ሁሉ ሰላም ነው? እኔ ጋር ሁሉም ሰላም ነው። ፈጣሪ የተመሰገነ ይሁን። እንዴት ናችሁ? እንዴት ከረማችሁልኝ? አላችሁ? እኔ ያለው እግዚአብሔር ይመስገን። እና ላይክ ማድረጋችሁን አትርሱ። በነገራችን ላይ ወደ ወሬ ሳልገባ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ኮሜንትም ስጡኝ። ኮሜንት ስትሰጡኝ የእናንተን አስተያየት እየተቀበልኩኝ ወደፊት እጓዛለሁ። በእውነቴን ነው። ላይክ እና ኮሜንት አትርሱ። እውነቴን ነው። እኔ ግን የሚገርመኝ ምንድነው ላይክ ለማድረግ እጃችሁን የሚይዛችሁ? በእውነቴን ነው። ታው እኛን አዳዲሶቹን አበረታቱን እንጂ ስራን ስራ። ሁሌ ለምንድን ነው የመዳም ኩሽና የምንሰራው? አንዳንድ ጊዜ እንደዚህ ሰዓት ሲኖረን ወጣ ብለን የራሳችንን ነገር እስቲ ተንፈስ እናድርገው፣ ወጣ እናድርገው እና ላይክ አትርሱ። ለምንድን ነው ግን ልክ የመዳም ቅመሞች እንትን ቪዲዮ ስታዩ ሁላችሁም ስክሮል የምታደርጉት? ተው፣ አይጠቅማችሁም። አንዳንድ ጊዜ የመዳም ቅመሞችንም ሾፍ አድርጉ። እውነቴን ነው። እኔ ተናግሬያለሁ። እሺ ላይክ እንዳትረሱ። ላይክ የምትለውና እንዴ ነው የምትጫኑት? አይከፈልበትም እኮ ከደሞዛችሁ አይቆረጥ፣ ከኪሳችሁ አታወጡ። በእውነቴን አስተያየታችሁንም ላይክ እንኳን ባታረጉ ዲስላይክም አድርጉ፣ ችግር የለውም። እሱም እኮ ለኛ ጥቅም ነው። ምን ያህል እንደጠላችሁን እናውቃለን። መቼም የመዳም ቅመሞች ስንባል ያው ሩዝ ቀቃዮች ነን አይደል? ሁሌ ሽንት ቤት አጣቢዎች እንደምንባል የታወቀ ነው። ግን አትርሱ። እውነቴን ነው። ላይክ ማድረጋችሁን አትርሱ። ሁል ጊዜ ለምንድን ነው እኛ የፌመሶች የታዋቂዎች ብቻ ጨብጫቢ የምንሆነው? አንዳንድ ጊዜ ለራሳችንም ጊዜ እንስጥ እንጂ። እውነቴን ነው። ለራሳችንም አንዳንድ ጊዜ እንስጥ። እኔ ተናግሬያለሁ። እንስቲ አንድ ፌመስ አንድ ዘፋኝ ሙዚቃ ሲለቅ እኔ እሱ አድናቂ ነኝ፣ እኔ እሱ ትት ነኝ እንሌለ? እንናለን። ሰዓት ባይኖረን እንኳን ምን እናደርጋለን? ሽንት ቤት ስንገባ፣ ሻኖ ቤት ስንገባ ለ2 ደቂቃም ለ3 ደቂቃም ስክሮል እያለን ላይክ እኔ አከሌን እንዲህ ነኝ፣ እኔ አከሌን የምንለው አንደኛኛ አይደለን? ነን። ምስክር ነኝ። እኔ ራሴ ነኝ። እኔ አከሌ ወዳይ ነኝ እያልኩ ከስንቱ ፌመስ ኮሜንት እየጻፍኩ አይደል? አከሌን የምትወዱት እስቲ በላይ ካሳዩን እያላችሁ ምጽፉት አላችሁ አይደል? አንዳንድ ጊዜ እስቲ የመዳም ቅመሞችንን የምትወዱ ላይክ አድርጉ እንበል። ይልመድብን። እውነቴን ነው። ይልመድብን። በእውነት ይልመድብን። ሽንት ቤት እንኳን ሰዓት ባይኖረ ሽንት ቤት እኔ የሚገርመኝ ግን በእውነት እኔ አንድ ነገር የሚገርመኝ ምን ነገር እንደሆነ ታውቃላችሁ? ሽንት ቤት ገብተን ስክሮል በምታደርጉበት ሰዓት አንዳንድ ጊዜ ስልካችሁ ረስታችሁ እንደ ሶፍት እንዳትጠቀሙ ነው። በእውነቴን ነው። እኔ ላይክ አድርጉኝ። ላይኩን ፈልጌው ነው። እሺ ላይኩንም ኮሜንቱንም ሰብስክራይበሩንም ፈልጌው ነው። እና አደራችሁን አትርሱ። ዝም ብላችሁ ስክሮል አታርጉ። እና ይሄን ሰሞን ደግሞ በቃ ዩቲዩብና መዳሜ ሀሜት በደንብ ይሰማሉ መሰለኝ። እኔ የሆነ ቪዲዮ ለቅቄ የሆነ ሰብስክራይብ ዛሬ 10 አገኘሁ 5 አገኘሁ ደስ ብሎኝ ስተኛ ጠዋት ከእንቅልፌ ብንንስል የለም፣ ሁሉም የለም። በቃ እኔ ዛሬ 100 ደረስኩ፣ እኔ ዛሬ 80 ደረስኩ ስል እሱ ብድግ አድርጎልኝ ቁጭ። ድጋሚ ፍጊ ነው። ልክ መዳም እንዴት ነው የሆነ ነገር ሰርታችሁ በቃ ጨርሰናል አረፍ እንበል ስትሉ እሷ ደግሞ እዚህ ጋር እኮ ይሄ ይቀራል ልክ እንደምትለው ነው፣ ወደ ኋላ እንደምትመልሳችሁ ማለት ነው። እንደዛ ነው። እና ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ኮሜንት አስተያየታችሁንም ስጡን። እናመሰግናለን።